እንኳን ወደ ኢትዮ ሻይን ቻናል በሰላም መጣችሁ። ይህ ኔትወርኪንግ ፉል ኮርስ ዴይ 3 ነው። ከዴይ 2 የቀጠለ ነው። እዚህኛው ላይ የምናየው ጄንስ 3 ላይ ትናንት ያየናቸውን እንዴት ኮኔክት እናደርጋለን የሚለውን ነገር ነው ሞር ፎከስ አድርገን የምናየው። እዚህ ጋር ሁለት አሉን። ለምሳሌ ይሄኛው እንደ አንድ ብራንች ይሄኛውን ደግሞ እንደ ሌላኛው ብራንች ብንወስድ ሌትስ ሴይ ይሄኛው ፒሲ እና ይሄኛው ስዊች ዚያር ዲፍረንስ ነው። ትላንት ምን አለ ዲፍረንስ ሲሆን በማከላቸው የምንጠቀመው ኬብል ስትሬት ስሩ ኬብል ነው ብለናል አይደል? ሶ ይሄኛው ፒሲ እና ይሄኛውን ስዊች ለማገናኘት የምንጠቀመው ስትሬት ስሩ ኬብል ነው ማለት ነው። ሌትስ ሴይ እንቀጥል። ይሄኛው ፒሲ ከዚህኛው ጋር ለማገናኘት ምን ተጠቀምን? ስትሬት ስሩ። ኢንተርኔት ዜሮ የሚለው ስፒዱ ስንት ነው? ትላንት ስታንዳርድ ላይ ያየነው ነገር ማለት ነው። እስከ 10 ሜጋቢት ፐር ሰከንድ ነው ማለት ነው። ሴም ሺት ለዚህኛውም ተመሳሳይ ነው። ይህ ማለት 1 እና 2 ፒሲ ላይ ትራንስሚት፣ 3 እና 6 ስዊች ላይ ሪሲቭ። 1 እና 2 ስዊች ላይ ትራንስሚት፣ 3 እና 6 ፒሲ ላይ ሪሲቭ ማለት ነው። ሶ ሴም ሹት ይሄኛውም ዚያር ዲፍረንስ ስለሆነ ተመሳሳይ ነው ኮኔክሽን የምናደርገው ማለት ነው። እዚህ ጋር ግን አይታችሁ ከሆነ ፋስት ኢንተርኔት ነው የተጠቀሙ። ፋስት ኢንተርኔት ማለት 100 ሜጋቢት ፐር ሰከንድ ነው። እዚህ ጋር እንደምታዩት የተሰጠን ዲስታንስ ደግሞ 50 ሜትር ነው። እስከ 50 ሜትር ድረስ ዩቲፒ ኬብሎችን መጠቀም እንችላለን። በት ሴም ዲቫይስ ሲሆኑ ምን አይነት ታይፕ ነው የምንጠቀመው ነው ያለው። ክሮስ ኦቨር አይደለ ያለው። ክሮስ ኦቨር ሲሆን ፒሲ ቱ ፒሲ ራውተር ቱ ራውተር ማለት ነው ብለን ያየ ነው። ሶ ይሄኛውን ራውተር ፋስት ኢንተርኔት ከዚህኛው ጋር ኮኔክት ስናደርገው የምንጠቀመው ኬብል ምንድን ነው የሚሆነው? ክሮስ ኦቨር ኬብል ይሆናል ማለት ነው። ሴም ሹት ፎር ዚስ ዲቫይስ ለነዚህ ተመሳሳይ ነገር ነው የምናደርገው ማለት ነው። ይህንን ማሳያችሁ ስለ ጂኤንኤስ ሂንቱ እንዲኖራችሁ እና እንዴት ኮኔክት እንደምናደርግ ኬብሎች ምን አይነት ኬብሎች እንደምንጠቀም አይደንቲፋይ እንድታደርጉ ነው። ሶ ይሄኛው በዚህ መልክ ኮኔክት አደረግን። እዚህ ጋር እንደምታዩት ደግሞ የተሰጠን 250 ሜትር 250 ሜትር እስከ 100 ሜትር ድረስ የምንጠቀመው ዩቲፒ ኬብል ነው ብለናል። ከ100 ሜትር በላይ ሲሆን ደግሞ መልታይ ሞድ ፋይበር ኬብሎችን እንጠቀማለን። እዚህ ጋር የምንጠቀመው ለኮኔክሽን መልታይ ሞድ ፋይበር ኬብል ነው። ሶ እነዚህ ባክቦን መካከል ያሉ ደግሞ የምንጠቀሙ ምንድን ነው ብለን ስናስብ እዚህ ጋር የተሰጠን ለምሳሌ ዲስታንሱ እንደ ኤግዛምፕል ነው 4 ኪሎ ሜትር ነው። ሶ 4 ኪሎ ሜትር ፓራፓር የሆኑ ዲቫይሶች ወይም ደግሞ ሁለት ብራንቾች መካከል የምንጠቀመው ሲንግል ሞድ ፋይበር ኬብል ነው ማለት ነው። ስለዚህ በእነዚህ መካከል የምንጠቀመው ሲንግል ሞድ ፋይበር ኬብል ነው ማለት ነው። ስለዚህ በኋላ ወደ ኢንተርፕራይዝ ስንመጣ ለሪደንደንሲ እጅ ለመጠበቅ እነዚህን ስዊቾች ከዚህ ጋር ይሄኛውን ከዚህ ኮኔክት አድርገን ሪደንደንሲ እንዲኖር የምናደርግበት ወይ በቀጣይ በደንብ ዲፕ እናያለን። ሌላኛው ደግሞ ስለ ጂኤንኤስ እና ፓኬት ትሬሰር እንዴት እንደምንጭን ጂኤንኤስ አሁን እንደምታዩት የዲስክቶፕ ኢንተርፌስ ነው። እዚህ ጋር ደግሞ ቨርቹዋል አለ። ይሄኛውን አይፒ ተጠቅመን ብሮዝ ብናደርገው ቨርቹዋል ቪኤምዌሩ ላይ ቪኤምዌር ወርክስቴሽን ላይ የተጫናል። ይሄ ነገር እንዴት ይጫናል፣ እንዴት እንሰራበታለን የምትሉ ካለ ኮሜንት ላይ አጋሩኝ። አጫጫኑን አሳያቸዋለሁ። እንዴት እንደምንጠቀም አሳያቸዋለሁ። እንዴት ዲቫይሶቹ ወደዚህ ወደ ጂኤንኤስ እንደምናመጣም እናያለን። ይህንን ቻናል ላይክ፣ ሼር፣ ኮፒ በማድረግ አበረታቱን። ብዙ ነገር አብረን እንሰራለን። እናመሰግናለን።